ሰላም እንዴት ናችሁ? አቢሲኒያ ነኝ። ዛሬ ልዩ ፕሮግራም ይዤላችሁ ቀርቤያለሁ። ካሊድ ያለ እንዴት ነህ? ደህና ነህ? ማሻአላ ሌላ ሰው ቦታ በተለይ ፋውንዴሽናችንን ለመደገፍ የተለያየ ቦታ ኢፍጣር ፕሮግራም ያዘጋጃል። በቃ ባልተለመዱ ባልተጠበቁ ይሄ እንደምታየው ፓርኪንግ ነው። ፓርኪንጉን ነው አሁን እንደዚህ ሰርተ ነው። እኔ እኮ ዛሬ አንተ እኔ ጋር እመጣለሁ ስትይ የምትጾም ይመስሎኝ ነበር። ጾማለሁ እኮ እና እየበላሽ ቅምሻ ነው። አጓግቶሻል ማለት ነው። በጣም ነው የሚጣፍጠው። እኔ ኖርማሊ ያኔ እንግዲህ በወር 2-3 አውሮፕላን ላይ የነበርኩ እኔ 1000 ካሬ ሜትር ላይ የተለያየ ጊዜ ፓርቲ ማረግበት ዝግጅት ማረግበት ከዛው የነበረኝን ገንዘብ ዶኔት አድርጌ ፋውንዴሽን አቋቁሜ በቃ እኔ ሁሌ ስለሚደንቀኝ ነው አንተን ሳስብህ እንዴት አለፈው ምን አይነት ጠንካራ ሰው ነው ምናምን ብዬ እደነቃለሁ። እና እንዴት ነበረ ከዛ ሀዘን ወጥተህ እንዴት ነው እስኪ ምን ነበረ ስሜቱ? ያው